ሰላም የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ዛሬም እንደተለመደው በአዲስ ፕሮግራም ብቅ ብለናል። ሰሞኑን እንግዲህ ከሁለት ቀን በፊት አርቲስት ነጻነት ወርቅነህ ከዚህ ዓለም በሞት መለየቱ ይታወቃል። ኢቢኤስ ቴሌቪዥንና አባይ ቴሌቪዥን የሐዘን መግለጫዎች አውጥተው ሁለቱም የቴሌቪዥን ጣቢያዎች በሰዓቱ እየሰሩ አልነበረም። ይህን ተከትሎ አወዛጋቢ የሆኑ አስተያየቶች እየተሰጡ ይገኛሉ። ለረጅም ዓመት በጣቢያቸው የሰራችውና መቅደስ ደበሳይ ይህንን ብላለች። ሞትን እንደ ገቢ፣ ሐዘንን እንደ ካሜራ ማሞቂያ፣ የሞት ስርጭት እንደ ብቸኛ ገቢ በሚታሰብበት አሳዛኝ ጊዜ ከአባይ ማኔጅመንት የሰማሁት የስልክ መልእክት ልቤን አራሰው። እሁድ በታላቁ የጥበብ ሰው የነጻነት ወርቅነህ ማለፍ ምክንያት የተሰሩት የእሁድ ዝግጅቶች ምንም አይነት ደስታ አይተላለፍም። ይህንን ማለት እንደ አንድ ግዙፍ የቴሌቪዥን ጣቢያ ምን ያህል ከባድ ኪሳራ ይሆን? ግን እውነትም ሰው አለበትና እንኳን በሞት ገንዘብ ሊተረፍ የመብቱን ለነብሱ የሚተው መኖሩን ሲሰማኝ አለማመስገን ፉግነት ነው ትላለች መግዲ። እንግዲህ ይህን የመግዲ ገለጻ ኢቢኤስንና አባይን በማነጻጸር እንደሆነ ግልጽ ነው። ኢቢኤስ በነጻነት ሞት የነገደውን ንግድ እንደሚከተለው ገልጻለሁ። የሞት ዕለት ነጻነት ወርቅነህ የሞት ዕለት ማታ ነፂ የሰራውን የመጨረሻውን ፕሮግራም ብሎ በዩቲዩብ ለቋል። ኢቢኤስ ቴሌቪዥን ቀጥሎ ለቅሶ ቤት ሄደው ማስተዛዘዝ ሲገባቸው የኢቢኤስ ሰራተኛዎች የኢቢኤስ ፕሮግራም አስተዋዋቂዎች ጥቁር ለብሰው የዘኑ መስለው ሲነፋረቁ የተቀረጸውን ፕሮግራም ተላልፏል በዩቲዩብ። ይህም እንግዲህ ከ700,000 ሰው በላይ አይቶታል። ቀጥሎም የቀብር ስነ ስርዓቱን በቀጥታ ስርጭት በዩቲዩብ ተላልፎ ወደ 1 ሚሊዮን ቪው አለው። ኢቢኤስ በደንብ አድርጎ ወደ ገንዘብ ቀይሮታል ማለት ነው። እንግዲህ የነጻነት ሞት ተከትሎ ኢቢኤስ ቴሌቪዥን ፕሮግራም አላሰራጨሁም ቢልም እንኳ በዩቲዩብ ቻናሉ እነዚህን ሁለት ፕሮግራሞች የቀብር ስነ ስርዓቱን በቀጥታ ስርጭት እንዲሁም ደግሞ ፕሮግራም አቅራቢዎቹ ከቀብር መልስ ራሳቸው ጥቁር ለብሰው ፕሮግራም ሰርተዋል። ይህም ከ700,000 በላይ እይታ አግኝተዋል። የቀብሩ ደግሞ ቪው ስናይ ከ1 ሚሊዮን አካባቢ እንደሚደርስ እንግዲህ ያስታውቃል፣ ይታያል። ይህን ተከትሎ እንግዲህ ኢቢኤስ ቴሌቪዥን ላይ ተቃውሞ እየደረሰበት ነው። አባይ ቴሌቪዥን ሙሉ ቀን ፕሮግራሙን ዘግቶ ምንም እንኳን እዚህ ጋር ምንም ባይገናኝም የሐዘን መግለጫውን ግን እያስተላለፈ ቆይቷል ማለት ነው። ይሄ እንግዲህ የሳምንቱ አወዛጋቢ የሆኑ ፕሮግራሞች ላይ የቀረበ ነበር። ቻናላችን አዲስ የሆናችሁ በቤተሰብ መሆን እንዳይረሳ። ሰላም በያላችሁበት።